በሰላም የታለ ልብስሽ? ምንድነው? ቆይ የተፈጠረ ነገር አለ? ሰሚኛለሽ? እዚህ ቤት መቀጠል ከፈለክ ሰራተኛ መስለሽ መኖር አለብሽ። አለበለዚያ ግን ፍቅረኛዬ ሳሚ ሊሳሳት ይችላል። እሺ? ቆይ ምን ለማድረግ እየሞከርሽ ነው ያለሽው? ኮተትሽን ሰብስቤ ላቃጥልልሽ ነው። ሁለት ቅያሬ ልብስ ካለሽ ይበቃሻል። ስሚ ደግሞ ደግሜ ላስጠንቅቅሽ፣ አይኖችሽን ከሳሚ አይነ ላይ ብታነሽ ነው የሚሻልሽ። እሺ? ደግሜ አልነግርሽ። ይኸውልሽ አንቺ ምንድነው ሆነ አስቀምጠሽ የምትይዙ? ቆይ ስቀጁ ነው አይደለም እንጠጣ ወይስ ለገላችን ነው ያቀረብሽ? እኔ እንትን እያለኝ እሷን ከምትናገሪ ውሃውን መቅዳታችን እንዴ? ይሄ እኮ ከግድያ ሙከራ አይተናነስም። አትናገሪያት እያልከኝ ነው? እኔ ስለሷ አላወራሁም። እኔ እንትን እያለኝ እሷ ውሃ እስከምትቀዳ መጠበቅ ነበረብሽ? እኔ የምልህ እኮ እሱን ነው። ሲጀመር ቀርታ ማስቀመጥ ነበረባት። እያወራሁ ያለው ስለሷ ስህተት አይደለም፣ ስለአንቺ ቸልተኝነት። ሳሚ እሷ ልክ ነች። እኔ ውሃውን አስቀምጬ መቅዳት ነበረብኝ። በጣም ይቅርታ። ስሚ አንቺ እቅድሽ ምንድነው? ማለት አልገባኝም። ለምን እንደ ሰራተኛ ያደርግሽ? ምግብ ስታቀርቢ እጅ ማስታጠብ፣ ውሃ መቅዳት የቤት ሰራተኛ ግዴታ መሆኑን ረስተሽው ነው? ልክ ነሽ አልኩሽ እኮ አይደለ? ጥፋተኛ ነኝ። ለዛም ደግሞ ይቅርታ ጠይቄሻለሁ። ያንቺ ይቅርታ የኔን ሳሚ ከሞት የሚመልስልኝ መሰለሽ እንዴ? ስሚኝማ